ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ የምንመለከተው ስለ ሳይንም ፋንክሽን ይሆናል። ከዚህ በፊት ሁለት ፋንክሽኖችን አይተን ነበረ፣ ፓወር ፋንክሽን እና ሞጁለስ ፋንክሽንን። ዛሬ ደግሞ ስለ ሳይንም ፋንክሽን እና አንድ ተጨማሪም ፋንክሽን ጨምረን የምንመለከት ይሆናል። ግሬተስት ኢንቲጀር ፋንክሽን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኦኬ፣ ሳይንም ፋንክሽን የምንለው የፋንክሽን አይነት ቤዚካሊ ምንድነው የሚነግረን? የአንድን ቁጥር ሳይን ማለት ነው። ከቃሉ እንደምትረዱት የአንድን ቁጥር ሳይን ነው የምናገኝበት። ሶ ነምበር ላይን ላይ ቁጥሮች ሶስት አይነት ሳይን አላቸው። አንደኛ ፖዚቲቭ የሆነ ሳይን ይኖራቸዋል፣ ሁለተኛ ኔጌቲቭ የሆነ ሳይን ይኖራቸዋል። በስተመጨረሻ ደግሞ ከሁለቱም ያለው ነው ናይዘር ኔጌቲቭ ኖር ፖዚቲቭ የሆነው ዜሮ ማለት ነው። ስለዚህ የምናገኘው የሳይንም ፋንክሽን ሬንጅ በሙሉ በእነዚህ ላይ እየተገደበ ነው። እዚህ ጋር ፎከስ እንድታደረጉ የምፈልገው የሳይንም ፋንክሽን ሬንጁ ከማይነስ ዋን እስከ አንድ ያሉ ቁጥሮች አይደሉም። ይልቁንስ ከማይነስ ዋን ዜሮ እና አንድ ብቻ ናቸው። ተማሪዎች ይቀላቅሉታል። ላይ ከማይነስ ዋን እስከ ዜሮ ያለው ሳይሆን ማይነስ ዋን ዜሮ እና አንድም ብቻ ማለት ነው። ያ ማለት በመሀል ያሉ ቁጥሮች አይካተቱም ማለት ነው። ስለዚህ የሳይንም ፋንክሽን ሬንጃችን ይሄ ነው። ዶሜናችን ግን ኦሪል ነምበር ነው። ማንኛውንም ቁጥር መክተት እንችላለን፣ ምክንያቱም ፎከስ የምናደርገው እኛ ሳይኑን ማግኘት ላይ ስለሆነ ማለት ነው። ስለዚህ መች ነው ኤፍ ኦፍ ኤክስ ዋን የሚመጣው? የኤክስ ቫሊዩ ከዜሮ በላይ ከሆነ፣ ዜሮ የሚመጣው ደግሞ ከዜሮ እኩል ከሆነ፣ ማይነስ ዋን የሚመጣው ደግሞ ከዜሮ ካነሰ ነው ማለት ነው። ስለዚህ በእነዚህ ቫሊዎች ላይ ከሆነ የምናገኘው ቫሊዩ ወይ አንድ ነው ወይ ዜሮ ነው ወይ ማይነስ ዋን ነው ማለት ነው። ከነዚህ አይወጣም። ሶ ሳይንም ፋንክሽንን ከምን ጋር ማመሳሰል እንችላለን? ከዚህ ፎርማት ጋር ማመሳሰል እንችላለን ማለት ነው። ወይም ደግሞ ከዚህኛው ጋር ብታደርጉት ያን ያህል ዲፍረንስ የለውም። ይሄ ለምንድን የሆነው? ለምሳሌ ቼክ እናድርገው እስቲ። የኤክስ ቫሊዩ ለምሳሌ ማይነስ 5 ቢሆን ማይነስ 5 ኦቨር 5 ስንት ይሰጠናል? ማይነስ 1። ይሄ ማለት ሳይንም ኦፍ ማይነስ 5 ማለት ነው። ይሄ ስንት ነው የሚሰጠን? ማይነስ 1። ስለዚህ የሳይንም ፋንክሽን በሌላ ፎርማት በዚህ መልክ ማስቀመጥ ትችላላችሁ። ይሄ መች ነው እንደዚህ ማስቀመጥ የምንችለው? ኤክስ ዲፍረንት ፍሮም ዜሮ ሲሆን ማለት ነው። የኤክስ ዋጋ ከዜሮ ከተለየ በዚህ ፎርማት ማስቀመጥ ትችላላችሁ ማለት ነው ሳይንም ፋንክሽን ላይ። ስለዚህ የሳይንም ፋንክሽን ግራፉ ምንድን ነው የሚመስለው የሚለውን ስንመለከት ወይ እዚህ ጋር እንደምትመለከቱት አንድ ጋር እዚህ ጋር ዜሮ ከሆነ የቫሊዩ እዚህ ጋር ዜሮ ላይ እንትንላለን፣ ፖይንት እናደርጋለን። እነዚህ ፖይንቶች ላይ ሆል ነው የምታደርጉት። እዚህ ጋር ሆል ነው፣ ምክንያቱም ከዚህ ይችኛዋ ቫሊዩ ላይ ሲደርስ ዜሮ ነው የምናገኘው እንጂ ዋን እና ማይነስ ዋን አይደለም። ስለዚህ እንዳለ የሚኖረን ቁጥር በሙሉ ቫሊዩ እንደዚህ ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት እዚህ ጋር ሆል ትሆናለች፣ ከዛ እንደዚህ እዚህ ጋር ሆል ትሆናለች፣ ከዛ እንደዚህ፣ ከዛ እዚህ ጋር ደግሞ የዜሮ ቫሊዩ ማለት ነው። ስለዚህ ግራፉ በሙሉ ይሄንን ነው የሚመስለው፣ ጀነራል የሆነ አውትሉኩ ማለት ነው። ነገር ግን አሁን ሳይንም ፋንክሽኑ ላይ ሁለት ስንጨምር ሌላ ቁጥሮችን ስንደምር ምን እንደሚመስል እንመልከት። ለምሳሌ እዚህ ጋር እየሰራ ያለው ኤግዛምፕሉ ላይ ምንድነው ቁጥሮችን እየተካ ነው። ስለዚህ ግራፉ ምን እንደሚመስል እንመልከት። በፊት የነበረው ግራፍ ላይ ኖርማሊ እዚህ ጋር ነበር፣ ከታች ነበር። አሁን ግን ሁለት ጨመርን ማለት ሬንጁን በሁለት ከፍ አረግ ነው ማለት ነው። የሳይንም ፋንክሽን ሬንጅ ማክሲመም አንድ ሚኒመም ደግሞ ማይነስ ዋን እና ዜሮ ነበር የሚሆነው። አሁን ግን እነዚህን ቫሊዎች ነበሩ። አሁን ወዴት ተቀየረ? እዚህ ጋር ፕላስ ቱ ስናደርገው ወዴት ተቀየረ? 3 2 ከዛ ደግሞ አንድ ሆነ ማለት ነው። ስለዚህ ቫሊዋችን ወደዚህ ተቀየረ ማለት ነው። አሁን ከዛ በኋላ ግራፉ ምን አይነት ፎርም ይኖራል? ስቲል ተመሳሳይ የሆነ ፕሮፐርቲ ነው የሚኖረው። እዚህ ጋር እንደምትመለከቱት ዜሮ የሚሆነው ሁለት ላይ ነው፣ እዚህ ጋር እንዳያችሁት። ከዛ በኋላ የሌሎቹ ቫሊዎች 3 ይሆናሉ። ከዛ የነዚህ ቫሊዩ ደግሞ 1 ይሆናል ማለት ነው። እሺ ቅድም ሲደመርበት ነው ያየነው። አሁን ደግሞ ሲባዛ ምን እንደሚመስል እንዴ። ሶ ፖሲብል የሆነው የሬንጅ ቫልዩ ያለን ምንድነው? 1 0 እና -1 ነው። ስለዚህ ይሄን ምን ማድረግ ነው? ባጭሩ ማባዛት ነው በአራት ስናባዛው ምን እናገኛለን? 4
0 ከዛ -4 ማለት ነው። ይሄ ነው የሚኖረን የሬንጅ ቫልዩ ከነዚህ አይወጣም ማለት ነው። ስለዚህ ምን ሆነ በመሃል ያለው ይሄ አምፕሊቲዩዱ ከዚህ ጀምሮ እስከዚህ ያለው ክፍተት ይሰፋል ማለት ነው። ያ ማለት እዚች ጋር ሆል አድርገን ከዜሮ ውጪ ያሉ ቫልዩስ በሙሉ 4 ይኖራቸዋል። ከዚህኛው ሳይድ ደግሞ ያሉት በዚህኛው ሳይድ ያሉት ደግሞ -4 ይኖራቸዋል ማለት ነው። ሶ እዚች ጋር የዚች የሳይንም ፋንክሽን እንትን አለን ላይክ ኤክሰርሳይዝ አለን። ሶ ቤዚካሊ ያንን ሰማራይዝ ስናደርገው ሳይንም ፋንክሽን ማለት የአንድን ቁጥር ሳይን የምናገኝበት ፋንክሽን ነው። ስለዚህ ቫልዩ 3 ነው ሊሆን የሚችለው ወይ +1 ወይ 0 ወይም ደግሞ -1 ነው። ከዚህ በተጨማሪ ይሄ ሬንጁ ነው። ላይክ የሚኖረን ሬንጅ እነዚህ ቁጥሮች ብቻ ናቸው የሚሆኑት። ዶሜኑ ኦሪል ነምበር ሊሆን ይችላል። ከዛ በተጨማሪ ደግሞ ከምን ጋር ተመሳይ ነው የሳይንም ፋንክሽን ኤክስ ዲፍረንት ፍሮም 0 ከሆነ የሰጠን ቫልዩ ሳይንም ፋንክሽን ኤክስ ኦቨር አብሶሉት ቫልዩ ኦፍ ኤክስ አድርገን ሪፕሬዘንት ማድረግ እንችላለን ማለት ነው። ሶ ኤክሰርሳይዝን ስንሰራ ዶሜን እና ሬንጁ እንድናወጣ ነው የተጠየቅ ነው። ሶ ግራፉ እናንተ ስኬች አድርጉት። እኔ ዶሜን እና ሬንጁ ልንገራችሁ። ሶ እዚህ ጋር ዶሜኑ ሁሉም ጋር ኦሪል ነምበር ነው። እዚህ ጋር እንደምትመለከቱ ሁሉም ጋር ኦሪል ነምበር ነው የሚሆነው፣ የሚገድበን ነገር የለም። ነገር ግን ሬንጁ ጋር ነው አሁን ዋናው ጨዋታ የሚሆነው ማለት ነው። ሶ እዚች ጋር የኤን ስንሰራ የኤ ሬንጅ ምን ይሆናል? የሳይንም ፋንክሽን ዋጋ እንደምታውቁት ወይ 1 ነው ወይ -1 ነው ወይ 0 ነው። ስለዚህ በሁለት ከተባዛ ምን ይሆናል? ወይ 2 ይሆናል ወይ 0 ወይ ደግሞ -2 ማለት ነው። የኤ ቫልዩ ይሄ ነው። የቢ ጋር ስትመጡ ደግሞ በተመሳሳይ መልኩ በ-3 ነው የሚባዛው። ስለዚህ -3 0 ከዛ በ-1 ሲባዛ 3 ይሆናል። ስለዚህ ስገለብጡት 3 0 -3 ማለት ነው። ይሄ ነው ቫልዩአችን የሚሆነው የሬንጁ ማለት ነው የቢ ላይ። የሲ ጋር ስንመጣ ደግሞ ምንድነው አሁን ላይክ አንድ የደመርንበት። ስለዚህ ሊስት ሊኖረን የሚችለው አሁን እዚህ ጋር ቼንጅ ያደርጋል ማለት ነው። ስለዚህ 1 0 -1 የነበረው ላይ አንድ ስንጨምር ሬንጃችን ምን ይሆናል ማለት ነው? ወይ 2 ወይ 0 ነው ሶሪ እዚህ ጋር ወይ 1 ወይም ደግሞ 0 ማለት ነው። ስለዚህ ወደዚህ ከፍ አለ ማለት ነው። ከዛ በኋላ ደግሞ ዲ ጋር ስንሄድ የዲ የሚሆነው ምንድነው? አንደኛ ሳይንም ፋንክሽኑ ኔጌቲቭ ሆናል። አሁን እዚች ጋር የዲ ጋር ላይክ መጠንቀቅ ይኖርብናል ማለት ነው። ስለዚህ አሁን አንደኛ ማይነስ የተደረገው ሳይንም ፋንክሽኑ ነው። ስለዚህ የሚኖረን ቫልዩ ስቲል ግን አይቀየርም። ለምን ካላችሁ ለምሳሌ አሁን ማይነስ ኦፍ ብለን አንደኛ 1 አለ፣ ከዛ 0 አለ፣ ከዛ በኋላ -1 አለ። ይሄንን ስትሉት ወዴት ይመጣል? -1 0 መልሶ እቺኛዋ ወደ 1 ትመጣለች ማለት ነው። ስለዚህ ተመሳሳይ የሆነ እንትን ነው የሚኖረን። ቀይሮትም መልሶ የሚያመጣው እዛው ላይ ነው ማለት ነው። ከዛ በኋላ ምን እናደርጋለን? 3 እንጨምርበታለን። እዚህ ላይ 3 ስንጨምርበት ምን ይሆናል? የምናገኘው እዚህ ጋር 2 3 ከዛ 4 ይሄን ስንገለብጠው 4 3 እና 2 እነዚህ ብቻ ናቸው ቫልዩዎቹ ማለት ነው የሬንጁ ቫልዩ። ስለዚህ ይሄንን ይመስላል የኤክሰርሳይዝ 1.16 ከሳይንም ፋንክሽን ጋር ተያይዞ ያለው ኤክሰርሳይዝ መልስ ማለት ነው። ቀጣዩ የፋንክሽን አይነት ግሬተስት ኢንቲጀር ፋንክሽን ወይም ፍሎር ወይም ስቴፕ ፋንክሽን የምንለው ነው። ሶ ስቴፕ ፋንክሽን ያልነው ግራፉን ስታዩት በደንብ ይገባቸዋል። ፍሎር ፋንክሽን ያልነው ደግሞ ከኮንሰፕቱ አንጻር ተነስተን እሱንም አብረን እንመለከታለን፣ ለምን ፍሎር ወይም ለምን ስቴፕ ፋንክሽን እንደተባለ። ሶ ግሬተስት ኢንቲጀር ፋንክሽን የምንለው ነገር ምንድነው? f of x is equal to the greatest integer that is less than or equal to x denoted by እንደዚህ እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ግሬተስት ኢንቲጀር ፋንክሽን የምንለው ከቁጥሩ የሚያንስ ወይም እኩል የሚሆን ኢንቲጀር ነገር ግን ያ ምንድነው? ግሬተስት ነው። አሁን እዚህ ጋር መመልከት ያለባችሁ አንደኛ ግሬተስት ነው። እዚህ ጋር እንደምትመለከቱት ግሬተስት ነው። ከዛ ኢንቲጀር ነምበር ነው። ከዛ ደግሞ ሌዛን ወይም ኢኳል ቱ ነው። እዚህ ጋር ላይክ እነዚህን ኮንሰፕቶች ላይክ ካወቃችሁ ከተረዳችሁ ላይክ መልሱን አገኛችሁት ማለት ነው። ስለዚህ አንደኛ ከ10 የሚያንስ ወይም ደግሞ የሚያንስ ወይም እኩል የሚሆን ኢንቲጀር ፋንክሽን ማግኘት ማለት ቤዚካሊ ከ10.7 የሚያንስ ላይክ እኩል የሆነ እንትን የለም፣ ኢንቲጀር ፋንክሽን የለም፣ ኢንቲጀር ነምበር የለም።
ስለዚህ የሚያንሰው ማን ነው? 10 እና ከዛ በታች ያሉት ላይ ቁጥሮች ናቸው። ስለዚህ ከ10 በታች ያሉ ቁጥሮች ማለት 10፣ 9፣ 8 እያልን ምንሄድ ማለት ነው። ከነዚህ ውስጥ ግሬተስቱ ማን ነው? 10 ነው። ስለዚህ ቤዚካሊ 10ን አገኘን ማለት ነው። ኮንሰፕቱ ይሄ ነው። ከዚህ ቁጥር የሚያንሱ ኢንቲጀር ነምበሮች ግሬተስቱን ላይክ እንትን ማስቀመጥ ማለት ነው። እንምጣ ቢ ጋር። አሁን በማይነስ ሲሆን ደግሞ እዚህ ጋር -12.4 አይደለ? ከ-12.4 እኩል የሆኑ ወይም የሚያንሱ ቁጥሮች ማለት በነምበር ላይን ወደዚህ ነው የምንሄደው። ስለዚህ ቁጥሩ የጨመረ ሊመስል ይችላል ከፖዚቲቭ አንጻር፣ ነገር ግን ትንሹ ቁጥር -13 ነው። ከዛ በኋላ እያለ -14 ከዛ -15 እያለ ይቀጥላል ማለት ነው። ስለዚህ አሁን ከነዚህ ነምበሮች ውስጥ ግሬተስቱ ማን ነው? ግሬተስት የሆነው ኢንቲጀር ማን ነው? -13 ነው ማለት ነው። ስለዚህ በዚህ መንገድ -13 እናገኛለን ማለት ነው። -18 ጋር እንምጣ እስቲ። -18 ራሱ ኢኳል ስለሚለን አንደኛ ራሱ ነው። ከዛ በኋላ ደግሞ ከሱ የሚያንሱት -19 እያለ ይቀጥላል፣ -20 ከዛ እያለ ይቀጥላል ማለት ነው። ከነዚህ ውስጥ ግሬተስቱ ማን ነው? -18 ነው ራሱ ማለት ነው። ስለዚህ the greatest integer that is less than or equal to -18 is -18 ማለት ነው። ይሄ ላይክ የሆነ ረጅም ነገር ሊመስላችሁ ይችላል፣ ግን በጣም ቀላል የሆነ ኮንሰፕት ነው። አሁን ለምሳሌ ፓይ ጋር እዚህ ጋር the greatest integer function a greatest integer number that's less than or equal to pi ነው የሚለን። እንግዲህ ፓይ 3.14 እያለ የሚቀጥል ቁጥር ነው። አሁን ከዚህ እኩል የሆነ ወይም ደግሞ የሚያንስ ኢንቲጀር ፋንክሽን ኢንቲጀር ነምበር ማለት 3 2 1 እያለ የሚቀጥል ነው ወደ ታች አይደለም። ከነዚህ ውስጥ አሁን ግሬተስቱ ማለት ነው 3 ነው። ስለዚህ የዚህኛው ዋጋ ስንት ይመጣል? 3 ይመጣል ማለት ነው። እዚህ ጋር እንምጣ ቢ ጋር። አካፍሉትና የሆነ ቁጥር ታገኛላችሁ። ከዛ በኋላ የዛ ቁጥር ከዛ ነምበር የሚያንሰው እዚህ ጋር ሞስት ላይክ ዴሲማል ነምበር ነው የምታገኙት። ስለዚህ ከዛ ዴሲማል ነምበር የሚያንስ የመጀመሪያው እንትን ኢንቲጀር ነምበር ላይክ ቫልዩ ይሆናል ማለት ነው። አሁን እዚህ ጋር ራዲካል 2 አለ። ይሄ ሞስት ወደ 1.4 አካባቢ ነው የሚሆነው። ስለዚህ ከ1.4 የሚያንስ ወይም እኩል የሆነው እንትን ኢንቲጀር ነምበር ማን ነው? 1 ከዛ በኋላ 0 እያለ ወደታች ይቀጥላል ማለት ነው። ስለዚህ the greatest ሊሆን የሚችለው ማን ነው? ከነዚህ ውስጥ 1 ነው ማለት ነው። ስለዚህ ቤዚካሊ አንደኛ ከዚህ ከቁጥሩ የሚያንስ ኢንቲጀር ነምበር ትፈልጋላችሁ። ከዛ በኋላ ከነዛ ቁጥሮች ውስጥ ግሬተስት የሆነው ነው የምታስቀምጡት ማለት ነው። ስለዚህ ለምሳሌ ዲጋ እንመልከት። ዲጋ ስንመጣ -3.14 ነው የሚሆነው እያለ የሚቀጥል ቁጥር ማለት ነው። ይሄ ፓይ ነው። ስለዚህ ከዚህ የሚያንሱ ቁጥሮች ማለት በኔጌቲቭ ጋር እዚህ ጋር እንዳትሳሳቱ፣ የሚያንሱ ቁጥሮች ማለት በነምበር ላይን ላይ በዚህ በኩል ያሉት ናቸው። ስለዚህ -4 -5 -6 እያለ የሚቀጥል ነው። ከነዚህ ቁጥሮች ውስጥ ደግሞ ግሬተስቱ ማን ነው? -4 ነው። ስለዚህ ጋር መጣና -4 ላሉ እዚህ ጋር ተመልከቱ። ለፓይ እና ለኔጌቲቭ ፓይ የሰጠሁትን እንትን ማለት ነው። እቺኛዋን ላይክ ኮንሰፕቱን ስትረዱት በጣም ቀላል ነው የሚሆነው፣ ኮንፊውዝ አያደርጋችሁም። ሌሎቹ ተማሪዎች ግን ኮንፊውዝ ሊያደርጋቸው ይችላል ማለት ነው። ስለዚህ እዚህ ጋር እንምጣ። እዚህ ጋርም ስንመጣ አንደኛ ላይክ ይሄ ቁጥሩ ወደ -1.4 አካባቢ ነው። ስለዚህ -0.4 አካባቢ እያለ የሚቀጥል ቁጥር ከሆነ ከዚህ ቁጥር የሚያንሱ ቁጥሮች ማለት -2 -3 -4 እያሉ የሚሄዱ ቁጥሮች ናቸው። ስለዚህ ከነዚህ ቁጥሮች ውስጥ ደግሞ ግሬተስቱ ማን ነው? -2 ነው ማለት ነው። ስለዚህ ማን ነው ወስዳለሁ? እዚህ ጋር -2 ነው ወስዳለሁ ማለት ነው። ሶ የግሬተስት ኢንቲጀር ፋንክሽን ፍሎር የተባለበት ምክንያት ምንድን ነው? ከቁጥሩ ከዛ ነምበር ለምሳሌ ያንን ለምሳሌ 1.7ን ላይክ እዚህ ጋር ከ1 እስከ 2 ያለው ቫልዩ ውስጥ ብናደርገውና የሆነ ቤት ብንሰራ ለምሳሌ ከ1 እስከ 2 ያለው እዚህ ጋር ከዛ እቺኛዋ 1 ብትሆን ላይክ እዚህ ጋር 1 ብትሆን ይሄን እንትን ከዛ እዚህ ጋር ደግሞ ጣራው 2 ቁጥር ቢሆን መሃል ላይ ያሉ ቁጥሮች ዴሲማል ነምበሮች ቢሆኑ ከ1.1 1.11 እያለ እስከ 2 ድረስ ማለት ነው። ግሬተስት ኢንቲጀር ፋንክሽን ማግኘት ማለት አሁን ቁጥር የሚሰጠን በዚህ ቤት ውስጥ መሃል ያለ ነው። ለምሳሌ 1.7 ሲሰጠን እዚህ ቤት ውስጥ ያለ እንትን ነው። እኛ የምንፈልገው ምኑ ነው? ፍሎሩን ነው። ስለዚህ የዚህ ቤት ፍሎር ማለት 1 ነው ማለት ነው። ስለዚህ ወደ ኋላ መተን የምናገኘው ላይክ ፍሎር ፋንክሽን የተባለበትም በዚህ ምክንያት ነው። ከዛ በኋላ ደግሞ አሁን ይሄንን ግራፍ ስትመለከቱ አይ ቲንክ ለምን ስቴፕ ፋንክሽን እንደተባለ ይገባቸዋል።
እዚህ ጋር እንደምትመለከቱት የደረጃ አይነት ቅርጽ ነው ያለው ፋንክሽኑ ማለት ግራፉ ማለት ነው። ስለዚህ እዚህ ጋር እንደዚህ ያደርጋችሁ ላይክ ይሄ ሪፕሬዘንት የሚያደርገው የግሬተስት ኢንቲጀር ፋንክሽን እንትኑ ነው ማለት ነው፣ ግራፉን ነው ማለት ነው። እዚህ ጋር እንደምትመለከቱት የመጨረሻዋ እዚህ ጋር አሁን ላይክ የታችኛዋ ቁጥር ትካተታለች ፋንክሽን እንትን ግራፍ ውስጥ፣ የመጨረሻዋ ቁጥር ደግሞ አትካተትም። እንደዚህ እያደረጋችሁ ማለት ለምሳሌ አሁን እዚህ ጋር 1.5 ቢኖር ለ1.5 መልሱ ማን ነው? ይሄኛው ነው ማለት ነው። ያ ማለት አንድ ነው ማለት ነው መልሱ። ከ1 እስከ 2 ላሉት በሙሉ ቁጥሮች መልሳችን አንድ ነው። ልክ 2 ሲሆን ግን ምን ይሆናል? ወደ ላይ ይወጣና ከ2 ጋር እኩል ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ሆል ነው እዚህ ጋር ያለው መልሱ እዚህ ጋር ነው የምታገኙት። ስቴፕ ፋንክሽን የተባለበት ምክንያት ይሄንን ነው፣ በዚህ ምክንያት ነው። እሺ ላይክ ለምሳሌ አሁን እዛው ግሬተስት ኢንቲጀር ፋንክሽን ውስጥ በሁለት ብናባዛው በሁለት ሲባዛ እንደዚህ ጋር እንደምትመለከቱት ፖይንቱን ፕሎት ማድረግ የምትችሉ ከሆነ በጣም ቀላል ነው የሚሆነው። ግራፉ ይህንን አይነት ቅርጽ ነው የሚኖረው ማለት ነው። እሺ ኤግዛምፕል እዚህ ጋር እንደምንመለከተው ሶስተኛ ኤግዛምፕል አለ። የዚህ ኤግዛምፕል ደግሞ ምንድነው የሚሆነው? ፖይንት እየከታችሁ ቼክ ማድረግ ትችላላችሁ። የእንደዚህ አይነት ቅርጽ ነው የሚኖረው ማለት ነው። የመጀመሪያውን ወደ ኋላ ተመልሳችሁ መመልከት ትችላላችሁ። የዚህኛው ግራፍ ግን ይሄን አይነት ቅርጽ ነው የሚኖረው ማለት ነው። ዋት አባውት ላይክ ከውጪ የሚያባዛው ቁጥር ቢኖር ደግሞ ከውጪ የሚያባዛው ቁጥር ካለ ደግሞ ይሄን አይነት ግራፍ ነው የሚኖረው ማለት ነው። እዚህ ጋር እንደምትመለከቱት በመሀል ያለው እንትን ይሰፋል ማለት ነው። እዚህ ጋር ይሰፋል ምክንያቱም እያባዛው ያለ ቁጥር አለ ማለት ነው። ስለዚህ እዚህ ጋር ምን አለችን? ግራፉን ሳሉ የሚል ኤክሰርሳይዝ አለ። እናንተ ይሄንን ቀደም ባሳያችሁ እንትን ኤግዛምፕሎች ተነስታችሁ ስኬች አድርጓቸው ማለት ነው። እኛ ግን አሁን ወደ ኢኩዌሽንስ እንለፍ። ኢኩዌሽንስ ኢንቮልቪንግ ግሬተስት ኢንቲጀር ፋንክሽን ማለት ነው። ስለዚህ በግሬተስት ኢንቲጀር ፋንክሽን ላይክ የተመሰረቱ ኢኩዌሽኖችን እንስራ። እዚህ አሁን ኤግዛምፕል 5 አለን። ኤግዛምፕል 5 ምንድነው የሚለን? the greatest አሁን ኢንቲጀር ፋንክሽን እዚህ ጋር አለ x + 3 ከዛ 10 ማለት ነው = 10። አሁን ይህን ቁጥር ስንሰራው ምንድነው የምንለው? አሁን ለዚህ ቁጥር 10 ግሬተስት ኢንቲጀር ነምበሩ እንዲሆን ምን መሆን አለበት? x + 3 አንደኛ ከ9 ከ10ን ጨምሮ ማለት ነው። ከዛ በኋላ እንደገና ከ11 ማነስ አለበት። ይሄ ማለት ግራፉ ላይ እንደዚህ ታስቡት። እዚህ ጋር እቺን እናካታትና እንዲያደርገን ከዛ በኋላ እንዲህ የምናደርገው ማለት 11ን አያካትትም፣ ግን ከ10 እስከ 11 ያለው ቁጥር ነው። በእነዚህ ማለት 10ንም አካቶ ማለት ነው። ስለዚህ እዚህ ጋር ስንመለስ ምንድነው ይሄንን ካልኩሌት ስናደርገው መሀል ላይ አሁን x + 3 ስላለ እቺኛዋን እንጨርሳት። x + 3 ያለን። ስለዚህ አሁን 3ን ወደዚህ ሳስተላልፈው 10 - 3 እንዲህ ይሆናል። ከዛ x ከዛ ሌዛን ከዛ በኋላ 11 ሲቀነስ 3 አሁን ይሄ ምን አገኛለሁ? ከ7 = x ከዛ ሌዛን 8 ማለት ነው። በዚህ መንገድ ማግኘት ይችላልላችሁ ማለት ነው የዚህን ኢኩዌሽን። ከዛ ዋት ኢፍ ላይክ እንደዚህ ውስጥ ላይ ደብል ቢኖርብን ማለት ነው። ስለዚህ ምንድነው የምናደርገው? ሌት ብለን አሁን ይሄ እንትን ቼንጅ ኦፍ ቫሪያብል ይባላል። ሌት ሁለት ሌቭል ስለሆነ እንትን የምናደርገው = z እንበል። ይሄ z ቢሆን ያ ማለት ወደ ምን ይቀየራል? 1 + z ወደዚህ ፎርም። ከዛ ይሄንን ፎርም በራሱ እዛው እጨርሰውና መጨረሻ ላይ የzን ቫልዩ ያገኛሉ። ያ ማለት ላይክ zን ብቻ ያገኘው እዚህ ጋር zን አገኘው። ከዛ zን ደግሞ አሁን መልሴ ሪፕሌስ አደርገዋለሁ። ቅድም ቼንጅ አድርጌ ያልነበር ቫሪያብሉን። ስለዚህ እዚህ ጋር እንደምትመለከቱት ከቀየርኩት በኋላ እንደገና የዚህ ቫልዩ ምን ይሆናል ማለት ነው? የኤክስ ቫልዩ ራሱ እዚህ ጋር ይቀመጣል ማለት ነው። እዚህ ጋር እንደምትመለከቱት ኦኬ። የዚህ ቶፒክ የመጨረሻው ኤክሰርሳይዝ 1.19 እሱን እንስራ እስቲ። የመጀመሪያው ኤ ላይ ያለውን እንስራ። ኤ ላይ ምንድነው የሚለን? x + 4 = 6። ስለዚህ ይሄ ከሆነ ምንድነው የምናደርገው? አንደኛ የx + 4 ቫልዩ ከ6 ጋር እኩል እንዲሆን ግሬተስት ኢንቲጀር ፋንክሽኑ አንደኛ ከ6 ከዛ ይሄ ቁጥር በእነዚህ ቁጥሮች መሀል መሆን አለበት። 6ንም ያጠቃልላል፣ ነገር ግን 7ን አያጠቃልልም። በእነዚህ መሀል መሆን አለበት። እንደዚህ ይሄን ወደዚህ ሳሸጋግረው ማለት ነው። ከዛ እንደገና ይሄኛውንም ወደዚህ ሳሸጋግረው ምን ይሆናል? 3 ማለት ነው።
ስለዚህ የኤክስ ቫልዩ በስንትና በስንት መሀል ያለ ነው? በ2 እና በ3 ሁለትንም ግን ይጨምራል ማለት ነው። ሶ የዛሬው ሌሰናችን ይህንን ይመስል ነበረ። በቀጣይ ስለ ኮምፖዚሽን ኦፍ ፋንክሽንስ የምንመለከት ይሆናል። እስከዚያው ድረስ መልካም ጥናት።